ወገኖቼ እግዚአብሔር ደስ ያሰኘዋል ብለን የምናደርገው ነገር በእርግጥ እግዚአብሔር ደስ ያሰኘዋል? ሳኦል አንድ ማሳያ ነው። ሳኦል አጥፋ የተባለውን አንድም ነገር ሳታስቀር አጥፋ የተባለውን ነገር ሳያጠፋ ነገር ግን ለእግዚአብሔር መስዋዕት ሊያደርግ ሰብስቦ ያመጣቸው በግና በጎችና ከብቶችን ነበር። ነገር ግን እግዚአብሔር አስቀድሞ አይቶ ለሳሙኤል እንዲህ ሲለው እንመለከታለን። ሳኦል ፈጽሞ ከትእዛዜ ተመልሷል፣ አጥፋ ያልኳቸውንም አላጠፉም፣ ነገር ግን መልሰው ለእኔ ለመስዋዕት ያዘጋጇቸው አየሁኝ። ስለዚህም ንጉሥ እንዳይሆን ናቅሁት ብሎ ንግሥናውን ሲሸረው እናያለን። ሳሙኤልም ወደ ሳኦል መጥቶ በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ብሎ እንመለከታለን። ስለዚህ መታዘዝ ከመስዋዕት ይበልጣል የሚለውን ነገር ማሰብ ያስፈልጋል። አመሰግናለሁ።